አንገት ከሚሰበር ባይፈታስ ቢገር ያሉት ከሚጠፋ የወለዱት ይጥፋ ይሉኝ ታገናጣ ዛሬ ገንዘብ ልጣ አስገምቼው ራሴ አልሞላ ኪሴ አንገት ከሚሰበር ዛሬ ገንዘብ ልጣ አድማጮች የምትከታተሉት መለከት የኢትዮጵያ ሬዲዮ ነው። መለከት የኢትዮጵያ ሬዲዮ ዘወትር ቅዳሜ ከ3 ሰዓት ጀምሮ የሚያቀርብላችሁን ዝግጅት ይዘንላችሁ እንቀርባለን። እናስተላልፍላችሁ ከዚህ ሄስቲንግ እና ኮሎምቢያ ቫንኩቨር ከሚገኘው ስቱዲዮአችን ነው። እንደዚሁም ለመከታተል ለምትፈልጉ 102.7 ኤፍኤም ላይ እዚህ ቫንኩቨርና አካባቢው ለምትገኙ እንደዚሁም ethiopiazare.com ወይም ደግሞ coopradio.org ላይ ደግሞ በኦንላይን ተከታተሉናላችሁ። ውይይታችን ይቀጥላል። በተለይ ቀድም የተነሱትን በፍሬ ነገሮች ላይ በመዘነ መልኩ ለመቋጨት እንወዳለን። በተለይ አሁን በመስመር ላይ አቶ ፍሬሰውና አቶ ዳግም አሉ። ሁለቱ በፍሬ ሐሳቡ ላይ ብቻ ትንሽ አወያይተናቸው እንድንጨርስ እንፈልጋለን። አቶ ፍሬሰው ሐሳቦች አንስተ ነበር፣ ቀደም ዳግምም ሐሳቦች አንስተ ነበር። በዚህ በባንዲራው ላይ በአሁኑ ሰዓት ውጭ ያሉ ኢትዮጵያውያኖች ምን ማድረግ አለባቸው? ኢትዮጵያ ውስጥ ለሚደረገው እንቅስቃሴ ምን ማድረግ አለባቸው? ይሄስ ከኦነግ ጋር የሚደረጉ የሰላም ውይይቶች በምን አይነት መልኩ መቋጨት አለባቸው በሚለው ላይ ውይይት እንድናረግ ስለፈለኩ ነው። በጣም ጥሩ ነው። እንግዲህ ውይይት መወያየቱ ሁላችንም የሚጠቅም ነው። ትግሉንም አቅጣጫም የሚያስይዝ ሁላችንም አቋም እንድንወስድ የሚረዳ ህዝቡም ደግሞ መስመራችንን ሊረዳ የሚያስችል ስለሆነ ውይይቱን ደግፋለሁ። መልካም። በዚህ ዙሪያ ላይ አስተያየት መስጠት ትችላለህ አቶ ፍሬሰው? አዎ አስተያየት መስጠት እችላለሁ። ምንድነው በዚህ ባሁን በግንቦት 7ና በኦነግ መካከል የተደረገው ውይይት ላይ ማን ነው ቤኔፊሻሪው? እዚህ ላይ ነው እንግዲህ በትክክል ማወቅ ያለብን። የኦነግ አቋም ከመነሻው የታወቀ ነው። ኦነግ እንደ ኤርትራን ሳምፕል አድርጎ ሪፈረንደም ተደርጎ እንደ ኤርትራ 99.9 አግኝቶ ከኢትዮጵያ የመገንጠል ዓላማ ነው። ምንም የተቀየረ ነገር የለም። ግንቦት 7 የዚህ ደጋፊ አይደለም ባነሳሱና ባካሄዱ። ስለዚህ ከሱ ጋር ባደረገው ውይይት ግንቦት 7 ተጠቃሚ ሳይሆን ተጠቃሚው የኦሮሞ ነጻነት ግንባር ነው። ምክንያቱም የኦሮሞ ነጻነት ግንባር በዚህ አቋሙ ላይ በሰጠው መግለጫ የኔን ዓላማ የአንድነት ኃይሎች ደግፈውት ግንቦት 7 ራሱ አክሴፕት አድርጎኛል፣ ሌሎችም የአንድነት ኃይሎች እና አረጋዊ በርሄ ሁሉ ከኔ ጎን ናቸውና ትግሌ ተደማጭነት አግኝቷልና ቀጥሉ ብሎ የተንቀሳቀሰበት ሁኔታ ነው ያለው። ግንቦት 7 ደግሞ በራሱ ከተነሳበትና እስካሁን ካራመደው እንዴት የኢትዮጵያን አንድነት ከሚፈታተን ኃይል ጋር አመጣለሁ ብሎ ለነሱ የበለጠ ውቅያ ሰጥቷል። ማን ነው ተጠቃሚው በዚህ በሚለው በእኔ አመለካከትና ወይም ደግሞ እኔም በመሰሉ ሰዎች በዚህ ውይይት ግንቦት 7 ተጠቃሚ ነው። ሁለተኛው ጥፋት ያደረገው በግንቦት 7 በኩል የኢትዮጵያ ባንዲራ እንዲህ አይነት ጥያቄው ሲገባ የኢትዮጵያ ባንዲራ ከሌለ አልወያይም ብሎ ማቆም ነበረበት። ይህንን የባንዲራ ጉዳይ የኢትዮጵያም ህዝብ ሆነ ከኢትዮጵያ ውጭ ያለው የአፍሪካ ህዝብ ይሄ የኢትዮጵያ ባንዲራ ቀለሞች አፍሪካን ከለርስ በመባል የሚታወቁና ለምሳሌ እንደ እምነት አድርገው እንደ ራስታ ያሉ እንትኖች በእምነት ደረጃ አድርገው እንደ መስቀል አድርገው የያዙ ሰዎች ናቸው። በዚህ ላይ ባንዲራ ላይ ድርድር ውስጥ ከገባ እኛ ለግንቦት 7 ያለን ድጋፍ እመኑ ላይ ነው። ይህንን በትክክል ልንገነዘብ ይገባል። ሌላው እዚህ ላይ አንድ ነገር ሊታረም የሚገባው ዶክተር ብርሃኑ በግላቸው ሲያቅራራ ማቅራራት እንደውም የብሔረሰብ ስም ጠርተው ሲያቅራራ ይሄንን ከሳቸው አንደበት በመውጣቱ ሊያርሙት ይገባል። እሳቸው ካላረሙ ደግሞ ግንቦት 7 እንደ ፖለቲካ ፓርቲ እርምጃ መውሰድ አለበት። ይሄንን የተናገርኩት ነገር ነው። መልካም። አቶ ፍሬሰው በጭብጡ ላይ ቆንጆ እንትኖችን አቅርበሃል። እንደው በዛው ላይ ላንተ ጥያቄዎችን ወርሬ ከዛ በኋላ ወደ ዳግም እመጣለሁኝ። የግንቦት አሁን በተናገርካቸው ነገሮች ላይ ባለፈው ሳምንትም ከአዘጋጆቹ አንዱን ኢንተርቪው ለማድረግ እድል አግኝቼ ነበርና መድረክ ላይ ያሉት ሰዎች ይሄንን ሁኔታ እንደማያውቁ በኋላ ላይ ከውይይቱ በኋላ ሲነገራቸው ግን አንድም እዚህ ሀገር በስብሰባው ላይ የተገኘ ምስክር እንደሚሉት ከስብሰባው በኋላ ሲነገራቸው ሶስቱም አመራሮች ምንም ችግር አልነበረውም፣ ዝም ብላችሁ ነው እንደውም እንትን ያላችሁት እንጂ ይሄንን እንደ ኢሹ ማድረግ አልነበራችሁም የሚል ምክር እንደሰጡ ሰምቻለሁኝ።
ስለዚህ ለማለት የፈለኩት የነሱ በአጠቃላይ መሪዎቹ ስለማወቃቸው ምናቀው ነገር እንትን ማዛባት እንዳያመጣብን ብዬ ነው። ነገር ግን በግንቦት ሰባት ውይይት በሚያደርግበት በኦነጋ ውይይት በሚያደርግበት ሁኔታ ላይ በኢትዮጵያ ውስጥ ላሉ ወይም ደግሞ በኢትዮጵያ ውጭ ላሉ የኦነጋ አባላቶችን ይሸረሽራል እንጂ እንዳውም ማያጠናክራቸውም የሚሉ አሉ። ለነዚህ ምን ምላሽ ትሰጣለህ አቶ ፍሬሰው? እኔ እኮ ቅድም የሰጠሁት መልስ በዚህ ጉዳይ ላይ መልስ ይሆን ነበር። አሁን ለነሳው ጥያቄ ምንድነው ኦነግ በአሁኑ ሰዓት ትግሉን የአንድነት ኃይሎች ሪኮግናይዝ አድርገው አላማዬን ተቀብለውኛል የሚለውን አቋም ነው ይዞ ሄደው እንጂ የኔ ትግል ዝቅ ብሏል የመገንጠል አላማዬ ቀንሷል ብሎ አላለም። እንግዲህ እዚህ ላይ ሪኮግኒሽን እንደተሰጠው ነው እውቅና እንደተሰጠው ነው በኢትዮጵያ ሕዝብና ወይም ደግሞ በተቃዋሚዎች በአንድነት ኃይል ይሄንን ነው የኦነግ ያንጸባረቀው እንጂ ሌላውን ኦነግ ተሸረሸረ የሚለው ነገር በፍጹም የለም። መልካም አሁን ወደ ዳግም ልመለስ ነው። ዳግም ግንቦት ሰባት ከኦነግ ጋር የሚያደርገውን ውይይት በምን መልኩ ነው የምትገልጸው? አሁንስ አቶ ፍሬሰው ያነሳቸውን ሐሳቦች እንዴት ትመለከታቸዋለህ? በተለይ ደግሞ ኢትዮጵያ ላለው ህዝብ እንዴት መፍትሄ ሊያመጣ ይችላል ብለህ ታምናለህ? አዎ እንግዲህ አትክልት ይሄንን ጉዳይ እኔ የምመለከተው የግንቦት ሰባትና የኦኤልኤፍ ጉዳይ አድርጌ አይደለም። እኔ ይህንን ጉዳይ የምመለከተው የኢትዮጵያ ህዝብና የኢትዮጵያ ህዝብ ነጻ ለመውጣት ዲሞክራሲ አገሪቷ ውስጥ ለማስፈን እንዴት ወያኔን ማሸነፍ ይቻላል ከሚለው ስታንድ ፖይንት ነው የማየው። ከዚህ አንፃር ሳየው የግንቦት ሰባት ከኦኤልኤፍ ጋር ተቀራርቦ መነጋገር በጣም ተገቢና ትክክለኛ ነገር ነው። ምክንያቱም ታውቃለህ ወያኔዎች እየተጠቀሙ ያሉት የኦሮሞን በአማራው ላይ በማነሳሳት ለሌላው ጎሳ ሌላ ነገር በመንገር አንተ ከዚህ ተሻልክና አንተ በጣም ተጨቁናል ስለዚህ መነሳት አለብህ ያሉ አንዱን በአንዱ ላይ በማነሳሳት አንድ እንዳናብር አድርገው እየከፋፈሉን ነው። ይሄ ስሙ ሲከፋፍሉ በድብቅ አይደለም እንደው በጣም ተገንዝበው ነው ከሆነ በግልጽ ነው። ስለዚህ ይሄንን የመስበር አካሄድ ነው እየሄዱ ያሉት ግንቦት ሰባትም ሆነ በለው በኦኤልኤፍ ያጠናክራል ያለው ፍሬሰው ስለ ኦኤልኤፍ ያለው ግንዛቤ በቂ አይመስለኝም። ኦኤልኤፍ በአሁኑ ሰዓት ከ3 እና 4 ቦታ የተከፈለ ድርጅት ነው። ይሄ የሆነበት ምክንያት የአንድነት ኃይሎች እንደ ግንቦት ሰባት አይነት ቀርበው ማነጋገር ስለጀመሩና አብረው መስራት ስለጀመሩ ሌሎች ደግሞ አክራሪዎች ከኦኤልኤፍ ውስጥ ከግንቦት ሰባት ጋር መነጋገር የለብንም ከማንንም የአንድነት ድርጅት ጋር መነጋገር የለብንም እኛ መገንጠል ነው አላማችን ብለው ተከፋፍለው ነው ያሉት። ይሄ የሆነበት ምክንያት የአንድነት ኃይሎች ስለቀረቧቸው ነው። ይሄ ራሱ ትልቅ ነገር ነው። ኦኤልኤፍ ተጠናክሯል አሳውቀናል ምናምን የሚባለው ነገር ትክክል አለ እውነትን እናገር ከተባለ ምክንያቱም አቶ አሚን በቀደምለታ ከዶክተር ብርሃኑ ጋር ሲያትል ግንቦት ኦኤልኤፍን ወክለው የቀረቡት ያንደኛው ወገን ናቸው። ሌሎች ወገኖችም አሉ በየቦታው እና ስለዚህ ስንናገር የግንቦት ሰባት ሰዎች ዲቴል አይተው ጉዳዩን በቅርበት ስለሚከታተሉት ግራውንድ ላይም ስለሚያውቁት ነው። ስራ የሚሰራ ድርጅት እውነት ለመናገር ፍለፊት ያለውን ነገር ብቻ ህዝቡ ሁሉ የሚያውቀውን ሳይሆን ውስጣቸው ደግሞ ያለውንም ነገር ማወቅ ያስፈልጋል። ከዛ አንፃር የግንቦት ሰባት ከኦኤልኤፍ ጋር ተቀራርቦ መስራት ወይም ደግሞ ለመቀራረብ እንደዚህ ህዝቡንም ለማቀራረብ ደጋፊዎቻቸውን ለማቀራረብ የሚያደርጉት ጥረት በጣም አስፈላጊ ነው። ግንቦት ሰባት ያሰመረበት ነገር አለ። ማንኛውም ድርጅት አብረን ለመስራት ኢትዮጵያ የምትባል ሀገር ስለመኖራ እውቅና መስጠት አለበት ብሏል። ይሄ ግንቦት ሰባት በአቋሙ በፖለቲካ ፕሮግራሙ ያስቀመጠው ነገር ነው። እኔ ግንቦት ሰባት ደጋፊ ነኝ ብዬ አፌ ሞልቼ የምናገርበት ምክንያት ይሄንን ነገር ስለማቅ ነው። ግንቦት ሰባት ኦኤልኤፎች ኢትዮጵያን አናውቅም ካሉ አብሮ አይሰበሰቡ። ኢትዮጵያን እንደ ሀገር የሚያውቁት ጋር ነው እየተነጋገሩ ያሉት። ሁሉም ኦኤልኤፍን ይሄንን ይቀበላሉ ወይ ተብሎ ከጠየቀ አይደለም። ኦኤልኤፍን በደንብ ቀርቦ ማወቅ ያስፈልጋል። በእነ አቶ አሚን ጁንዲና በጀነራል ከማል የሚመራው የኦኤልኤፍ አካል ነው ከነ ዶክተር ብርሃኑ ጋር እየተነጋገረ ያለው። ሌሎች ግን በጣም አክራሪ የሆኑና ኢትዮጵያ የሚባል ነገር መስማት አንፈልግም የሚሉ ደግሞ በሌላ ወገን እንዳሉም መታወቅ አለበት ለማለት ነው። መልካም ዳግም ግንቦት ሰባት አሁን ይህን በሚያደርግበት እንቅስቃሴ ላይ በርካታ የተቃውሞ ሐሳቦችም እየተነሱበት መሆኑን ያው በግልጽ የሚታዩ ነገሮች ያስረዳሉና በተለይ ደግሞ ይሄንን ጽንፈኝነትን አሁን አቶ ፍሬሶም እንዳለው ጽንፈኝነትን የኦሮሞን ጽንፈኝነት ያባዛል ወይም ደግሞ ህልውና ይሰጣል የሚለውን አስተያየት ግንቦት ሰባት እንዴት ያየዋል? ወይም ደግሞ አንተ እንደ አንድ አባል
እኔ አባል አይደለሁም ደጋፊ ነኝ በነገራችን ኦኬ እንደ አንድ ደጋፊ እንግዲህ ያውስ ደግፍበት ዋነኛ ምክንያት ግንቦት ሰባትን ብቻ ለምን የምደግፈው የአንድነትንም ድርጅት ደግፋለሁ መድረክንም ደግፋለሁ ሁሉንም ኢትዮጵያ ውስጥ ለውጥ ለማምጣት የሚንቀሳቀሱትንም ደግፋለሁ እዚህ ላይ ወያኔዎች ህዝቡን ለማስፈራራት ግንቦት ሰባትን እንዳይደግፍ የሚጠቀሙበትን ዘዴ ላስታውስ ፈልጋለሁ ሽብርተኛ የሚል ዶክተር ብርሃኑን የሞት ቅጣት ማስተላለፍ ንብረታቸውን መውረስ በሽብርተኛ መክሰስ ይሄንን የሚያደርጉበት ምክንያት እነዚህ ድርጅቶች ለውጥ የሚያመጡ ስለሆኑ ሰዎቹንም ስለሚያውቋቸው ስለሚፈሩ ህዝቡ እንዳይቀርባቸው ለማራቅ ነው ሽብርተኛ የሚሉት የሚጠቀሙት ሽብርተኛ እንዳልሆኑ ግን ህዝቡ ያውቃል እና ምንድነው ልል የምፈልገው ኦኤልኤፎች አሁን ባለው ሁኔታ ተጠቃሚ የሚሆኑበት ምንም ምክንያት የለም ተጠቃሚም የሚሆኑ ከሆነ ያስተሳሰብ ለውጥ በእነሱ ውስጥ አለ ማለት ነው አንድ ካልሆነን ለውጥ ማምጣት እንደማንችል አብዛኛዎቹ ተገንዝበዋል ግን ደጋፊዎቻቸውን ሲነግሩና ሲሰብኩ የነበረውን ነገር በጣም ኤክስትሪም ከሆነ ፖይንት ተነስተው ያንን በአንድ ቀን ማሻሻል የሚችሉ አይመስለኝም ስለዚህ በትዕግስት በንግግር አብሮ መቀጠሉ በጣም ጠቃሚ ነው እንዴ ሲያስበው እስኪ ኢትዮጵያ ውስጥ እኮ ህዝቡ በጣም ተከፋፍሎ ያለበት ሁኔታ ነው ውጭ ሀገር ብትሄድ አሁን ሚኒሶታ ብዙ የኦሮሞ ተወላጆች የሚኖሩበት ሀገር ነውና ከሌላው ኢትዮጵያዊ ጋር ያለ መቅረብ አዝማሚያ በጣም ያሳያሉ ይሄ የሆነበት ምክንያት በዚህ በ20 ዓመት ውስጥ የመጣ ፖለቲካ ነው ይሄን ለማሻር ነው ከህዝብ በፊት ፐብሊክ ሚቲንጎች ተጠርተው የኦኤልኤፍም ደጋፊ ነን የሚሉት የሌሎች የአንድነት ኃይልንም ውስጥ ፖለቲካ ውስጥ ያሉ ሰዎች ቀርበው መነጋገራቸው በጣም እና ባክፋየር ያደርጋል የሚባለው ነገር በእውነት አያደርግም ህዝቡ አብዛኛው ህዝብ ይሄን ሁኔታ በጥሩ ሁኔታ ነው የሚመለከተው ግን በነፍሬሰውም እኮ አሁን እኮ በመነጋገሩ ላይ ችግር እኮ የለም ግን ፕሮሰሱ ላይ አንዳንድ ነገሮችን እያነሱ ነው ለምሳሌ ባንዲራ ሼዝ እዚህ ጋር ዲስፕሌይ አልተደረገም እዛ ዲስፕሌይ ምንም የተፈራረሙት ነገር የለም ለመስራት ለመዋሃድ ያመጡ ገና መነጋገር ነው መቀራረቡ ራሱ ትልቅ ነገር ነው በጣም አስፈላጊ ነው የሚለው መልካም አሁን አንድ ጥያቄ ለሁለታችሁም ልጠይቅልና መሰናበት ሊኖርብኝ ነው ለሁለታችሁም እንግዲህ የሚገባኝን የወረወርኩ ይመስለኛል ሁለታችሁም ለአቶ ፍሬሰው ቅድሚያ ልሰጥ እችላለሁኝ ኢትዮጵያ ውስጥ አሁን እንደምናየው ብዙ አይነት ጭቆናዎች ብዙ አይነት ያፈጠጡ ያገጠጡ ሂደቶች እየተካሄዱ ያለበት ሁኔታ ነው በአሁኑ ሰዓት ያለው እና በውጭ ያለነው ኢትዮጵያኖች ደግሞ ድርሻችንን ባጣ መልኩ በጥቃቅን ነገሮች ልዩነት እየተፈጠረ በጥቃቅን ነገሮች እንግዲህ ወደ ኋላ ሄጄ ለማስተዋስ ገደዳለሁኝ አንዳንድ ሁኔታዎችን ማንሳት እንወዳለሁኝ ዝም በአይዲያ ወይም ደግሞ ይሄን መንግስት ከመጣል ጋር ወይም ደግሞ አገሪቱ ውስጥ ዲሞክራሲ ከማስፈን ጉዳይ ጋር ብዙዎቹ ፓርቲዎች አላማቸው አንድ ነው ብዬ ገምታለሁኝ እንዴት ያንን ተግብ እንምታው የሚለው ላይ ነው ብዙዎቹ ልዩነቶች የሚነሱት ግን ይሄንን ግብ ለመምታት ደግሞ ውጭ ያለው ማህበረሰብ ሚናው ምንድነው በእኔ አመለካከት ያው ሚናውን አለ የሚናውን እያንዳንዱም ግለሰብ እያንዳንዱም ድርጅት እያንዳንዱም ማህበር አለ የሚል አመለካከት አለኝና ሚናው ግን ምን መሆን አለበት ውጭ ያለው ማህበረሰብ ሀገር ቤት ውስጥ ለሚደረገው የሰላምና የዲሞክራሲ ግንባታ ምን አይነት አስተዋጽኦ ማድረግ ይገባዋል ትላላችሁ ለአቶ ፍሬሰው ልስጥ እሺ በጣም ጥሩ ጥያቄ ነው ያነሳው ከዛ በፊት ግን አንድ ነገር ሴትል አድርገን እንሂድ እኔ ኦነግን የኦሮሞ ነጻነት ግንባር ያነሳውን አላማ ለኢትዮጵያ ህዝብ ቀርቦ የኢትዮጵያ ህዝብ ሪጀክት ሊያደርገው ይችላል አክሴፕት ያደርገው ይችላል ይሄንን በዛን ተዋለን ነገር ግን አሁን ወደ ዲያስፖራውም ጥያቄና ወደ አንድነት ጥያቄ ስንመጣ በጸረ ወያኔ አቋም ልንተባበር የምንችለው ኢትዮጵያን በሀገርነት ወያኔን በጥላትነት አስቀምጠን ነው ወያኔን በጥላትነት ስናስቀምጠው አንቀጽ 39ን ደግፎ ወያኔን ብቻ ስልጣን ለቆለት እኔም የጎሳ ድርጅቴን ለማቆም ፈልጋለሁ የሚል አለ ይሄንን ለዚህ አንተባበርም ለምሳሌ የጸረ ወያኔ አቋም ስንል ሻቢያም ጸረ ወያኔ አቋም አለው ሻቢያም ወያኔም ለኔ አንድ ናቸው ሁለቱም ጥላቶች ናቸውና ከሻቢያ ጋር የሚያስተባብረን ነገር የለም ዋናው ነገር አሁን ቅድም አንድ ያነሳው አገር ቤት ያለው ህዝብና ውጭ ያለው ህዝብ እናንተ እዚህ ስታርባክስ ምናምን የሚለው ነገር ይሄንን ነገር እናንሳው ለምን ኢትዮጵያዊ ስንል ውጭም ውስጥም ያለው በጋራ ነው በዚህ ጉዳይ ላይ ተጎጂ የሆነ ይሄንን የዘር የበላይነት ጥያቄ የቲፒኤልኤፍን አፓርታይድ ፖሊሲ ለመዋጋት ይሄንን ለመዋጋት በመጀመሪያ ደረጃ እያንዳንዳችን
ባንቀጽ 39 የማንስማማ የአንድነት ኃይሎች ዘር፣ ሃይማኖትን፣ ጾታን፣ ቋንቋን፣ ክልልን ልዩነት የማናደርግ ኃይሎች በአንድነት የምንቆምበት መንገድ መፈጠር አለበት። አትሊስት በተወሰነ ጉዳይ ላይ እዚህ ላይ አሁን የሚያጣላን አንዱ ደግሞ የኦነግ ጉዳይ ሳይሆን በወያኔ ውስጥ በደርግ ውስጥ ከፍተኛ ወንጀል ፈጽመው ለምሳሌ እንደነ ስዬ አብርሃ እንደነ ከማል ገልቹ ህዝብን ሲገሉ ሲያሰቃዩ ኖረው እንደገና ወደ ኢትዮጵያ አንድነት ኃይል የሚመጡት ሁሉ ትክክል አይደለም። እነኚህ ለፍርድ የሚቀርቡ ናቸው። ስዬ አብርሃን ከተቀበልን መንግስቱ ኃይለ ማርያምን የማንቀበልበት ምን ምክንያት አለ? ስለዚህ እነኚህን ሰዎች ከውስጣችን የግድ አሁን ስዬ አብርሃም አሜሪካ መጥቶ ያንን ሃርቫርድ ዩኒቨርሲቲ ሲማር ተቃውሟችንን ማሰማት መቻል አለብን። ለፍርድ ይቅረብ። እንግዲህ አንደኛ እኛ ማንኛውም በሰብአዊ መብትም ሆነ በሀገር ላይ ወንጀል የፈጸመ ለፍርድ ይቅረብ የሚለው ላይ መስማማት አለብን። በዚህ የምንስማማ ከሆነ ጥሩ ነው። ሁለተኛ የኢትዮጵያ ባንዲራ የኢትዮጵያ አንድነት ዳር ድንበሯ የባህር በሯ ተጠብቆ የምንታገል ከሆነ በዚህ የምንስማማ ሰዎች በጋራ ነው። እንግዲህ የጋራ የሆነውን ነገር ላይ በጋራ እንታገል። በልዩነታችን ላይ ደግሞ አገር ቤት ያለው ህዝብ የሚፈርደው ይሆናል ጠቅላላ ኢትዮጵያ እና በዚህ በኩል ነው አንድነታችንን እንፈልገው። መልካም ወደ ዳግም ሊድ አትክልት ዋንኛው ነገር በውጭ ሀገር የምንገኝ ኢትዮጵያውያኖች ማድረግ ያለብን ነገር በጥቃቅን ነገሮች ላይ ከመጨቃጨቅና መጣላት ስተን ዋንኛው ጎላችን ላይ ማተኮር አለብን። እኔ ዋንኛ ጎል የምለው በስልጣን ላይ ያለውን የወያኔ ቡድን ማውረድ ነው። ያንን ለማድረግ ነው ዋንኛው ነጥባችን መሆን ያለበት። ምንድነው እነሱ ያደረጉ ያሉት ሜንስትሪም ሚዲያውን ሙሉ ለሙሉ ተቆጣጥረውታል። ኢትዮጵያ ውስጥ ያለው አንድ ቴሌቪዥን ነው የነሱ ነው። ሁሉንም ሚዲያዎች ተቆጣጥረው አንድ የቀረውን አውራምባን በቀደም ለታራሱ የአውራምባ ዋና አዘጋጅ ከሀገር እንዲሰደድ አድርገው ጋዜጣውም ተዘግቷል። አሁን ይህ ስለ ኢትዮጵያ ህዝብ ለውጥ የምናወራ ከሆነ ህዝብ መነጋገር ኢንፎርሜሽን ፍሎ ማድረግ አለበት። ሚዲያዎች መድረሳቸውን ማረጋገጥ አለብን። ቪኦኤ ጃም ተደርጓል፣ ጀርመን ጃም ተደርጓል፣ ዌብሳይቶች ጃም ተደርጓል። ህዝቡ የሚደርሰው ኢንፎርሜሽን የለም። ይህንን በተመለከተ የኢንፎርሜሽን ሞኖፖሊውን የወያኔን ኢንፎርሜሽን ሞኖፖሊ መስበር ያስፈልጋል። የኢትዮጵያን ሳተላይት ቴሌቪዥን እዚህ ላይ መጥቀስ ፈልጋለሁ። ኢሳት የኢትዮጵያን ሳተላይት ቴሌቪዥን ከአንዴም 5 ጊዜ የተለያዩ ሳተላይቶችን እየቀያየረ ኢትዮጵያ ገብቶ በየቤቱ በዲሽ መታየት ጀምሮ ነበር። ያንን ብዙ ሚሊዮን ዶላር አውጥተው ነው ወያኔዎች ጃም ያደረጉት። ምን ያህል ሚዲያ ኢምፖርታንት እንደሆነ እነሱም እንኳን ጠንቅቀው ያውቁታል ማለት ነው። ስለዚህ የእንደዚህ አይነት ሚዲያዎችን መርዳት የእያንዳንዱ ኢትዮጵያዊ ኃላፊነት ነው። ለውጥ እንዲመጣ ከፈለገ እንደ ሊቢያ እንደ ኢጂፕት እንደነ ቱኒዚያ ነጻ መውጣት አለብን ባጭር ጊዜ ብለን የምናስብ ከሆነ ፖለቲካ ድርጅቶች አይደሉም ይሄንን ነገር ያመጡት። እነዚህ ሀገሮች ውስጥ ህዝቡ መነጋገር ስለቻለ ኢንተርኔት ሶሻል ሚዲያዎችን መጠቀም ስለቻለና በአንድ ላይ ሆ ብሎ መነሳት አጋጣሚው ስለፈቀደለን። ስለዚህ እንደ ኢትዮጵያ ሳተላይት ቴሌቪዥን አይነት አሁን ራዲዮም ጀምሯል በሳተላይት እንደዚህ አይነት ቡድኖችን ወደ ኢትዮጵያ ለመድረስ ሚዲያውን ወደ ኢትዮጵያ ለማድረስ የሚጥሩትን በጣም ተረባርበን በመርዳት የወያኔን የሚዲያ ሞኖፖሊ መጀመሪያ መስበር አለብን። ህዝቡ ኢንፎርሜሽን ሲደርሰው እርስ በርሱ መነጋገር ሲጀምር በጉዳዮች ላይ አንድ ላይ የመነሳት ፓወር ይኖረዋል ማለት ነው። ከዚህ ጋር ተያይዞ ታዲያ እዚህ ውጭ ሀገር የፖለቲካ ድርጅቶች ለመቀራረብ የሚያደርጉትን ጥረት ማወክ የለብንም። ይሄ በጣም ኢምፖርታንት ነገር ነው። አጌንስት ወያኔ የተሰለፈ ኃይል ሁሉ በሚያስማሙት ጥቃቅን አነስ ያሉ ነጥቦች ላይ ተስማምቶ ትልቆቹን ደግሞ እየተወያየ ሊፈታ መክሮ መነሳት አለበት። ግንቦት 7 ኦኤልኤፍ ምናምን አሁን ሰሞኑ እያደረጉ ያሉት መቀራረብ ለህዝቡ ኢትዮጵያ ውስጥ ላለው ህዝብ ለደጋፊዎቻቸው ራሱ እንዲገናኝ እንዲቀራረብ ያበረታተዋል። ከላይ ያሉ ሰዎች ወይም ደግሞ ድርጅቶቹ መቀራረባቸው ይሄ ራሱ ትልቅ ድል ነው በወያኔ ላይ። ከሚዲያው ጋር ተያይዞ የህዝቡ መቀራረብ ዲቪዥንን የማጥፋት ሁኔታ ይሄ በጣም ትልቅ ነገር ነው። ደግሞ ስራ ሲሰራ ጥቃቅን ነገሮች ላይ መኮራኮሙ ራሱ ይቀንሳል። በጣም አስፈላጊ ነገር ነው። አሁን ለምሳሌ ዶክተር ብርሃኑ እንደዚህ ብሎ ተናገረ። it's not a big deal። ኢትዮጵያ ውስጥ በጣም ብዙ ነገር አለ ቴኬር ማድረግ ያለበት ህዝቡ ላይ እየደረሰ ያለ መከራና አፈና አለ። ይሄ ነው እንጂ ዋናው ነጥብ የሆነው ድርጅት መሪ እንደዚህ ብሎ ስለተናገረ ያቺን መዝው አውጥቶ ዋና ጉዳይ አድርጎ ሳምንትና 2 ሳምንት በሱ ጉዳይ ላይ መነጋገር ወያኔዎች የሚፈልጉት ነገር ነው። እንደውም አልፎ የነሱ እጅ ሁሉ ይኖርበታል ብዬ ገምታለሁ። አመሰግናለሁ። አትክልት በጣም አመሰግናለሁ። ዳግም ወርቁና እንደዚሁም አቶ ፍሬሰው ፈለቀ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።